እንዴት ናችሁ? እዚህ አሁን ሰላም ናችሁ? አንዳንድ ሾርት ብሪፍ የሆነ ዲስከሽን እንዲኖረን ወይም እንደ ጠቅለል ያለ የሰራኋቸውን ዶክመንቴሽን ያስፈልግ ሪኳየርመንት እንዴት መዘጋጀት እንዳለበት ወይም ደግሞ ሪኳየርመንቱ ልክ እንደዚህ ማዘጋጅተን ፉሊ ሲስተም ብቻ ሳይሆን ሪኳየርመንት ማዘጋጀት እንደምችል ለማሳየት ያክል ነው። አሁን ለምሳሌ በቀላሉ ሰርቬ እና ፊድባክ ማኔጅመንት ሲስተሙን ሪኳየርመንቱ እንዴት ይዘጋጃል በሚለው አሁን ለምሳሌ ታይትሉ እንደዚህ ይመስላል። ሮል ቤዝድ ሰርቬ ፊድባክ ማኔጅመንት ፉል ፋንክሽን አድቫንስ ሪኳየርመንት ያለው ሲሆን ከዛ የዚህ ሲስተም ወይም የፕሮጀክቱ ኦቨርቪው ምን ይመስላል የሚለውን ፕሮጀክት ኦቨርቪው አንደኛ ሴንትራላይዝድ ማድረግ ነው። የካምፓኒውን ሴንትራላይዝድ የሆነ ሰርቬ ወይም ፊድባክ መቀበያው ሴንትራላይዝድ የሆነ ማኔጅ የሚደረግ ማድረግ ነው ኦቨርቪው። ሁለተኛው ሮል ቤዝድ ነው። አክሰስ የሚደረግ አድሚን አለ፣ ማናጀር አለ፣ ኤምፕሎይ ኤችአር አለ፣ ኦዲተር አለ ማለት ነው። ኦዲት ይደረጋል ማለት ነው። ሁለተኛው ሳፖርት ታይምን ሳፖርት የሚያደርግ በመንዝሊ ሊሆን ይችላል። በታይም አቬሌብል ፐብሊሽ ሲደረግ ሊሚቴሽን እንዲኖረው የሰርቬው ወይ ፊድባክ ሊሚቴሽን እንዲኖረው ማለት ነው። ከዚያ ደግሞ ሪል ታይሙን አናሊቲክ የሚሰራና ሪስፖንስ ማኔጅመንት እንዲኖረው ማድረግ ነው። ሌላው ኮር ኦብጀክቱ የዚህ ኮር ኦብጀክት ኮሌክት ስትራክቸርድ የሆነ ኮሌክት ማድረግ ምን የኤምፕሎይ ነው ሊሆን ይችላል፣ የከስተመር ፊድባክ የከስተመር ሊሆን ይችላል፣ የኤምፕሎይን የሰራተኛ ሊሆን ይችላል፣ የደንበኛ ወይም የሰራተኛውን ኮሌክቲቭሊ ማድረግ ከዚያ አውቶ ሰርቪስ ክፍል ማድረግ ሰርቬውን ወይም ፊድባኩን አውቶ ስኬጁል ታደርገዋለህ አቬሌብል እንዲሆን። ከዚያ ሪስትሪክት ማድረግ ቤዝዶን ዩዘርስ ሩል ኤንድ ታይም ፔሪድ ምን ሪስትሪክት ማድረግ ይቻላል። ከዛ ሌላው ደግሞ ኢምፕሩቭ ዲሲሽን ማድረግ ይቻላል ማለት ነው። ዲሲሽን ኢምፕሩቭ ማለት ምንድነው? ዮሐንስ አታርፍም? ስራ እየሰራው ነው። ቆይ አናሊሲስ ሰርቶ ሪፖርቱን አይቶ ከሪፖርት አናሊሲስ ይሰራና የዚህ ዲሲሽን ሜከር ይሆናል ማለት ነው። ዮሐንስ አትረብሽኝ። ከዚያ ሮል ቤዝ ዩዘሩ ሮል ቤዝ ነው። ሮል ቤዝ ማለት ሱፐር አድሚን አለ። ሱፐር አድሚኑ ምን ይሰራል? አድሚኑ ምን ይሰራል? ማናጀሩ ምን ይሰራል? ኤምፕሎየር ምን ይሰራል? ኤምፕሎየር እንዲዘሩ ምንድነው ሰርቬ እነዚህ የነሱን ሮል ቤዝድ በዚህ መሰረት የተሰራ ሪኳየርመንት ሲሟላ አንድ ሲስተም ሲሰራ የሚደረገው ማለት ነው። ከዛ አውተንቲኬሽን ኤንድ ሴኩሪቲ የሚለው ነው። ይህ አውተንቲኬሽን ሴኩሪቲ እነዚህን ያሟላ መሆን አለበት። እንግዲህ ሌላ ዳታ ክሪፕት የሚለውን ይህንን ያሟላል። ሌላው ሰርቬ ማኔጅመንት ሪኳየርመንቱ ምንድነው? ክሬት ማድረግ፣ ኤዲት ማድረግ፣ ዱፕሊኬትድ እንትኖችን እንደ አርካይቭ ማድረግ፣ ድሊት እነዚህ የሰርቬ ሲስተሙ ማለት ነው ሰርቬ ላይ የሚደረጉ። ሌላው ሰፖርት መልቲፕል ኮሽን ታይፕ እና ከዛ ድራፍት ሊኖረው ይችላል። ከመላኩ በፊት ድራፍት ይደረግ። አተ ዮሐንስ ተው በቃ ቆይስ ሰርቬ ቴምፕሌት አለው ከስተመር ፊድባክ አንተ ተው። እንደገና ቨርጅን ስትሪ ትራክ ይደረጋል ማለት ነው። ዮሐንስ እንዳታብረው እመታለሁ። ሌላው ኮሽን ታይፖች መልቲፕል ቾይዝ ሊሆን ሲምፕል ቾይዝ ሊሆናል፣ ሬት ኬዝ ሊሆን ይችላል። ቴክስት ኦን ግራፊክ ሪስፖንስ ይኖረዋል። ድሮፕ ዳውን እንደ ሜትሪክስ ፌሽን ይኖረዋል። ፋይል አብሎድ ሳፖርት የሚያደርግ ማለት ነው። ሌላው ሮል ቤዝድ የሚባሉት ሮል ቤዝድ አክሰስ ኮንትሮል የሚባሉት እነዚህ ዋናው አድሚን ነው። አድሚን ኮንትሮል ሰርቬራ ቪዚቢሊቲን ማናጀሩ በየዲፓርትመንቱ ማለት ነው። ኢምፕሎይድ አክሰስ ፐርሚሽን ግሩፕም ሊሆን ይችላል ማለት ነው። ዳይናሚክ አክሰስ ፖሊሲ ኢንጂን ይኖረዋል ማለት ነው። ሌላው ታይም መንዝሊ ሊሚቴሽን ፊውቸር እንዲኖረው ማለት ነው። ይሄ ጠቅላላ አሁን አንድ ሪኳየርመንት አንድ የሲስተም ሪኳየርመንት በምን መልኩ ማዘዝ። ስለዚህ ድርጅቶች ቢፈልጉ ሪኳየርመንቱንም ሲስተሙን መስጠት እንችላለን ማለት ነው። ሪኳየርመንቱንም ሲስተሙንም ሪኳየርመንት አዘጋጅተንላቸው ያንን ብሪፍሊ ዲስከስ ተደርጎ ከዛ በዚህ መልክ በዚህ የነሱ ኒድማ አካተን ዘን ሰከንድ ላይ ደግሞ ወደ ሲስተም ዲቨሎፐሩ ማየት እንችላለን ማለት ነው። ስለዚህ እስከዚህ ሁሉ መስራት እንችላለን። በዚህ መልኩ ነው ማለት ሰርቬ አቬሌብል እንሎች
ሎጂካል ይሆናል ማለት ነው። ዩዘር አክሰስ ሰርቬይ ኦንሊ ዱሪንግ ፔሪድ መንዝሊ ሰርቬይ ሪስፖንስሊ የሚያካትታቸው ነው። እንዳጠቃላይ ግን አንድ ፕሮጀክት ምን ይመስላል፣ በምን መስሉ መልኩ ነው የሚዘጋጀው የሚለውን ለማዘጋጀት ወይም ለማዘጋጀት እንደሚቻል እንደገና በዚህ መልኩም የምትፈልጉ ድርጊቶች እያዘጋጀን ከሪኳየርመንት እስከ ሲስተም ዲቨሎፕመንት መስራት እንደሚቻል ለማሳየት ያክል የሚያስቀምጥ ነው ሳምፕል ነው። ሰው የምትፈልጉ ሰዎች በዚህ መልኩ እናዘጋጅላቸዋለን ማለት ነው። አሁን ይሄ ሳምፕል ነው እንጂ ሌሎች ሲስተሞችን ማሰራት ስትፈልጉ በዚህ መልኩ እያዘጋጀን ልትፈልጉት ለዴሊቨሪ ሊሆን ይችላል፣ ለስቶክ ሊሆን ይችላል፣ ለድርጅታችሁ እንደገና ማኔጅ ለማድረግ የምትጠቀሙት አሁን እንደ ሆስፒታል ማኔጅመንት፣ ሆቴል ማኔጅመንት እንደገና ደግሞ ፖስት ማስታወቂያዎችንም መስራት እንደሚቻለው ለማሳየት ነው። ሌላው አድቫንስ ፊቸሩን ሰጀስት እናደርጋለን። ከዛ ወርክ ፍሎ አውቶሜሽን የሚለውን በዚህ መልኩ እንደዚህ ማስቀመጥ ይኖረዋል። ከዛ ዳሽቦርድ ሪኳየርመንት አለው። ከዛ ሲስተም ኢንቴግሬሽን ይኖረዋል። ነን ፋንክሽናል ሪኳየርመንት የሚባሉ ስኬቢቲ የሚለው ነው። ከዛ ዳታቤዝ ባክኤንድ ሪኳየርመንት ይኖረዋል። በዚህ መልኩ እንትን ማዘጋጀት ይቻላል። አሁን ሪከመንድድ ቱ ቴክኖሎጂ ስታክ የምንጠቀማቸው ቴክኖሎጂዎች ምንድን ነው? አሁን ለጊዜው እኔ በሪያክት ዘመኑ በዋጀው በሪያክት ዲቨሎፕ አደርጋለሁ። ባክኤንዱን ኖድ.js እጠቀማለሁ፣ ጃቫስክሪፕት እንጠቀማለሁ። ዳታቤዙ ፖስትግረስ ስኩዌል፣ ምክንያቱም ማይስኩዌል ፖስትግረስን መጠቀም ይችላለሁ ማለት ነው። ክላውድ አዙር ይሄንን። ስለዚህ በዚህ መልኩ ሁሉ ማዘጋጀት እንችላለን ማለት ነው። ሌላው ፊውቸር ኢንሃንስመንት ይኖረዋል ማለት ነው። አንድ ሲስተም ፊውቸር ኢንሃንስመንት ይኖረዋል ማለት ነው። ያን በዚያ መልኩ እንደዚህ ይዘጋጃል ማለት ነው። ኮንክሉዥን እንግዲህ ይህም እንዳጠቃላይ አሁን እንደ ኮንክሉዥን ይህን ሳምፕል ነው አሁንም ደግሞ የማስታውሳችሁ ይህ አንድ ሪኳየርመንት በዚህ መልኩ ማዘጋጀት እንችላለን። ስለዚህ ማንኛውም ሰው ስራውን እየሰራ በዚህ መልኩ ተዘጋጅቶ ከሪኳየርመንት ጀምሮ የሆነ ኦቨርቪው ይሰጠናል። ከዛ በሪኳየርመንት ጀምሮ እስከ ሲስተም ዲቨሎፕመንት ሲስተሙ አልቁ ከዛ ዶሜን ከራሱን ባክኤንድ እና ፍሮንቴንዱን ፐብሊሽ እስከሚደረስ ድረስ እስከሚሆን ድረስ ማድረግ እንችላለን። በዚህ መልኩ ማዘጋጀት እንችላለን ነው። ስለዚህ አመሰግናለሁ። አይ ቲንክ የተከታተላችሁን ይመስለኛል። የወምውልኝ ማሰራት ለሚፈልጉ ሰዎች ሼር፣ ኮፒ ሊንክ አድርጋችሁ አድርሱልኝ። ቴንኪዩ